ችግር ጠይቆ ብቻ ሚካኤል አያልፍም፣ መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም፣ መውጫውንም አበጅቶ ነው የሚሄደው ሚካኤል። እንግዳ ሆኖ አንቺን ቤት ይምጣ፣ የተናቀው ጎጆሽን ሊከፍትልሽ ይምጣ፣ የተዘጋው ነገርሽን ሊከፍትልሽ ሚካኤል ይምጣ። ይምጣልን። ይሄ መልአክ ደግ እኮ ነው፣ ይዋህ እኮ ነው። ዛሬ ያቆመን እንቅፋቱን ያነሳልን፣ የጠላትን ወጥመድ የበጠሰልን፣ ጉድጓዱን የደፈነልን፣ ጠብቆቱ ፍቅሩ ረዳትነቱ ደርሶናልና እስቲ ይህንን ታላቅ መልአክ ቅዱስ ሚካኤልን ሁላችሁም አክብሩት። ሚካኤል በሎ በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ ባለቀስን ጊዜ የሚያባብለን ወዳጃችን ነው። ሚካኤል በሉ ሚስጥር የሚካፈልልን ወገናችን ነው። አልጋ ነጠፈልን አስታማሚያችን ነው። ስንወድቅ ያነሳን ነው በሉ። ከእስራት የፈታን ነው በሉ። ጥንት ጠላታችን ዲያብሎስን ረግጦ ቀጥቅጦ ያስገዛልን ሚካኤል ነው። ደስ ይበላችሁ። ሰናይ ለሰብ ወታዛዚ ለሕዝብ ሚካኤል በቸገረን ጊዜ የምንጠራው ዘመዳችን ነው። እግዚአብሔር ከኛ ጋር ነው በሉ። እግዚአብሔር ከናንተ ጋር ከሆነ ጠላት ያስፈራችኋል ወይ? እግዚአብሔር ከናንተ ጋር ከሆነ ማጣት ያስፈራችኋል ወይ? እግዚአብሔር ከናንተ ጋር ከሆነ ጨለማ ያስፈራችኋል ወይ? የትኛውም ድቅድቅ ጨለማ እግዚአብሔር ከኛ ጋር ከሆነ እናልፈዋለን። እስቲ እናልፈዋለን በሉ። ምን እንለዋለን? የሚያሳልፍልን ማ ስለሆነ እንደው ከትከሻችሁ ላይ አልወርድም ብሎ የተጣበቃችሁን ችግር ሚካኤል ያርግፍላችሁ። መድኃኔ ዓለም ከትከሻችሁ ላይ ያለውን ነገር ሁሉ መከራውን ሁሉ ያውርድላችሁ። ይሄ ግን አልወርድም። አረ አትወርድም ልጄ? አዎ አልወርድም። እንግዲያውስ እስከምችለው እሸከምሃለሁ አለ። ማን ይሆን የተሸከመን ወገኖቼ? ማን የተሸከማችሁ? ስለዚህ ፈተናዎቻችሁ ሁሉ መውጫ ያላቸው ፈተናዎች ናቸው። መውጫ የሌለው ፈተና የለውም እግዚአብሔር። እንድትወርቁ አይፈተናችሁም እግዚአብሔር። ትፈተኑ ዘንድ የማይፈቅድ እግዚአብሔር ይላል መጽሐፍ። ከፈተናው ጋር መውጫውን ይሰጣችኋል ይላል። መድኃኔዓለም መውጫ ያብጀላችሁ። እኔና እናንተ ግን ለዓለምም ለእግዚአብሔርም የማንመች አስቸጋሪ ትውልዶች። ፀሐይን ጠዋት ስናገኛት እንሞቃታለን፣ ከሰዓት እንረግማታለን፣ ሲመሽ እንናፍቃታለን። የሚያምረውን እንጂ የሚያምርበትን የሚያቅ ትውልድ ጠፋ። በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ